የዛሬ 15 ቀን እንድንገት በዚህ ሳልፍ የመዝሙር ድምጽ ሰማሁ። ቦታውን ሳይው አልመጣልኝም ነበር እንደጋጣሚ እና ላልፍ ስል አሁንም በቃ እግሬን ይዘኛል። ተመልሼ ዞሬ ሳየው እስከዚህ ገባ ስል በቃ ሰዎችን አየሁና ከዛ በኋላ ገባሁ ወደዚህ። ከገባ በኋላ ወደዚህ አካባቢ ነው ቁጭ ያልኩኝና ትንሽ ስራ ማታ ስራ ነበረኝና ቾክዬ ልወጣ ስል ግን እግዚአብሔር እንደሚናገረኝ በመንገዴም እንደሚያቆመኝ በቃ በውስጤ እየተናገረኝ ነበር። ልክ እዛ ሰጋ ሲደርስ መልእክት አለ። ለምን ትሄዳለህ? አንተ ሰው ወዴት እየሄድክ ነው? ወደ ቤትህ? ዲስክ ተፈውሷል። ዲስክ ልክ አይደለም። ስፓይናል ኮርድ ይሄ እና ሪብስ ጋር ሁለት አጥንቶች ለቀዋል። ያመኝ ቆይቶብኛል። ያመኛል። ናሽ ጀርባህ ልክ አይደለም። ጀርባዬን ያመኝ ነበር። እንደውም እንዲህ ብትፈልገው ያበጠ ነገር ያለው ሁሉ ይመስላል። እዚህ አካባቢ ላይ ሁሌ ያመኛል። ፀጉሬን በሞዝ ብዬ መታጠብ አልችልም። በጣም ሁሌ ያመኛል። እንደዚህ አጎንብሰህ መታጠብ አልችልም። ዛሬ ያጎነብሳል። አሜን፣ አሜን፣ አሜን። ዛሬ ለአንተ ፈውስ መንገድ ይከፈትልሃል። ኢየሱስ ጌታ ነው። እግዚአብሔር ነፃ ያወጣል። አሜን። ነገርህን እግዚአብሔር ያለመልመዋል። አሜን። ፋዘር ቴንክ ዩ በኢየሱስ ክርስቶስ። ከዚህ ሰዓት ጀምሮ ወገቡ ተስተካከል። አንድ እግርህ እያጠረ እንደሆነ ይታወቃል ስትሄድ። እግሬ ከዚህ እስከዚህ ያለው በጣም የሆነ ይጠነክራል እና በጣም ይወጠራል። ለምን እንደሆነ አይገባኝም። በቃ ያቃጥለኛል እና ሁሌ ወደ ሊሄድ ነው ወይ ነርቭ ሊሆን ነው እያልኩ አስባለሁ። ትጨነቃለህ። ዛሬ ወገብ ተስተካክሎ፣ ወገብ ሲስተካከል እግርህም አብሮ ተስተካከለ። አሜን። በኢየሱስ ስም ነፃ ወጣሃል። አሜን። ከዚህ ሰዓት ጀምሮ በኢየሱስ ስም ነፃ ነህ። በኢየሱስ ስም አሜን። you are free። አሜን፣ አሜን። ጎንበስ ስትል ምን ይሰማህ? ጎንበስ ስትልበት አሁን አረ በፊት ብዙም ኮምቦስ ብያለሁ። ፀጉር እስከምታጠብ በጣም ይጨነቃሉ። በቃ እንዴ ሳሙና እንትን ካልኩ ቆሜ ትንሽ ቆሜ ነው። ከዛ በኋላ ወይ ደግሞ ሙሉ ሻወር ካልገባው አልችልም። ጎንበስ በል እንደፈለግ ቶሎ ቶሎ። ፑሽ አፕ መስራት ትችላለህ? ከታመምክ በኋላ ብዙም አልሞክርም። አይ ስላስ አሜን። ከዚህ ቀን ጀምሮ ነፃ ወጣህ። አሜን። በኢየሱስ ስም ተፈታህ። አሜን። መላ አጥንቶች ነፃ ናቸው። አሜን። ባር ፍሪ ነፃ ወጣህ በሰላም ነው። ከዛ በኋላ ተመልሼ ተጸለየልኝ። ከዛ ከዲስክ እንዳለብኝ ወይም ደግሞ አጥንቲ እንደ ሚያሚ ወይም ደግሞ እንደ ተላለፈ ታውቃለህ አላውቅም፣ ግን ያመኛል አልኩኝ። ከዛ ተነሳ ደግሞ አንድ እግሬ ሊያጥር ነው እሱን ታውቃለህ ሲባል ደግሞ ያንንም አሁን ልክ ነው ያመኛል፣ ግን እግሬን ይስበኛል ብዬ አልኩኝ። ከዛ በኋላ ከእነዚህ ነገር ሁሉ እግዚአብሔር እንደ ድንገት እንደመጣው ገና መጥቼ መጸለይ ሲጀምር ድንገት እንደመጣው የኔ ጉዳይ ድንገት ይሰራል ብዬ ጀመርኩ። ከዛ በኋላ ልክ ሊወጣ ስል ደግሞ እግዚአብሔር በመሀል እንደሚያቆመኝ መንፈስ ቅዱስ ይናገረኝ ነበር። ከዛ እግዚአብሔር በቃ እኔ ሳልወጣ ይሄ ሁሉ መልእክት መጥቶልኝ ዛሬ ድኜ ለምስክር መጥቻለሁ። አሜን። ኢየሱስ ጌታ